ምንድነው ሐሳብ ሁሌ ጭንቀት? እማዬ አንተ ግርግር ምን እሺ አባዬ የለም እንዴ ዛሬ? አባት የለም ባክ ወጥቷል፣ ግን አሁን ይመጣል። ይመጣል ደግሞ ወሬ አይደበቅም አሉ። አስቼ መኪና ደረሰው አይደለም? እስቲ ይሄው አስቼ የኛ አስቼ። ኧረ እማዬ መኪና ሲደርሰው የኛ ልሽዋ። ወይኔ እርጉም አዛውንት ለኛ ሳይነግረን። ተው እባክሽ አድርግለት፣ ይበርግድለት፣ ይመቸው። ድሮም ጠርጥሬዋለሁ እኮ የሆነ ነገር ሲያገኝ እንደሚከዳን። ኧረ ጢማ እንሁንበት፣ ይመቸው እባክሽ። እንዴት ነው? ምን ሆናችሁ ነው ዛሬ? እርሶ ሰሙ? አስቼ መኪና ደረሰው። በስመ አብ! አስቼ ማን ነገረሽ? እስካሁን ሳይሰሙ ሰፈሩ ሁሉ እኮ ስለሱ ነው የሚወራው። እኔማ ምኑን እሰማዋለሁ? ምን ሰማሁት? እኔ እኮ የእግዚአብሔር በግ ነኝ፣ ምንም እኮ አላውቅም። ኧረ እዚህ ቤቶች እንዴት ዋላችሁ? ምን ነው ኮሎኔል፣ ታምሜ ሆስፒታል ትወስደኛለህ ስል የት ጠፍተህ ነው? እኔማ ምን አደርግልሃለሁ? ምን ወስዳለሁ? በተሽከርካሪ ነው አንተ የምትንቀሳቀስ? የምን ተሽከርካሪ? ኧረ አስቼ ዝም ብለህ እኮ ነው። እኔ ነዳው ነበርኩ፣ ችግር የለውም ነበር። ዝበላተ ቅዘኒ እንዳ የምን ሹፌር የምን ተሽከርካሪ ነው የምታወሩት ዛሬ? ምን አንተ ደግሞ ያልሰማን መሰለህ እንዴ? ምኑን ያልሰማኸው? መኪና እንደደረሰ ነው እንዴ? እኔ እንደሆነ ወደ መላጣ ነው፣ ምንም አልደብቅም። አይ መኪና ደረሰው ነው መኪና ገጨው ኮሎኔል። እኔ ለራሴ መኪና አፈር አብልቶኝ አሁን ገና ነው የተነሳሁት። ምን መኪና ገጨው? እኔ አይደለሁም ራሱ ይሄ ልጅ ነው የነገረኝ። ይሄ ነው የነገረኝ። ማን ያለው እንዴ? አንተ ውሸታም! ኧረ ስሜን አታጥፊ ማዬ፣ በእናትሽ። እኔ በስማ አንተ ገና ታዳጊ ልጅ ነህ አይደል? አትዋሽ በእናትሽ ማዬ፣ ሰው አልሰማ ብለሽ ኧረ ተይ። ኧረ በስመ አብ! እንዳሰሙት እንደው አላገላግል ነገር ተይዣለሁ። ወይኔ ገደላቸው። አንተ ቡዳ! እሺ መልሳት መልስልኝ። አባት ነኝ። ምን አድርግ ነው እሺ የምትለኝ? አባዬ አንተ እኮ ነው አልፈታ ያልከኝ። ይሁት እንዴት ነው የሚጎፈላው? በእናታችሁ አንተ ማሳብ እኔን ገለህ በነፃነት ትኖር ነው? ሂድና እኩያን ፈልግ እባክህ። እንደዛ ከሆነማ እኔም እኩያ እኮ አይደለሁም። ታዲያ እኩያ አይደለሁም። አይ ብስ ውሻ! ናደብድበኝ አርጅቷል ብለህ ነው? ለአንተማ ላንስ ምን ባረጅ? እሺ ምንድነው ኮሎኔል? ጸብ ነው? ኧረ ምንም ጸብ የለም፣ እግዚአብሔር ይመስገን ሰላም ነው እኛ ቤት። እና ታዲያ ማነው አንተ ተነካከተ የተባለው? የዚህ ሰፈር ሰው እኮ ለዚህ ሲሆን ትመጣላችሁ። ይሄን ያንቆኝ ውሃ ጠምቶኝ ቢሆን አትደርሱም እኮ። እኔማ ደክሞኝ መጥቼ አረፍ ልል ስል እንዳለ ሰፈሩ ጨዋት በጨዋት ነው። ምንድነው ብዬ እኮ ነው። አይ ምንም የለም። ኦኬ ትንሽ ከልጄ ጋር ተጨዋወትንና አንዴ ንገረው እንጂ ኧረ እኮ በቃ ግባና አረፍ በላስቼ። ምንም የለም እዚህ ሰላም ነው። አይ ይሁን እሺ፣ በሰላም ከሆነ ይሁን በቃ። ደህና ደሩ እሺ። ግባና አረፍ በል በቃ ግባ። አንተ እርጉም! ጭራሽ ሰው ፊት አዋርደህ የነበረ ሰፈር ውስጥ ሌላ ስም ልታስወጣልኝ ነው ሐሳብህ ነው ወይ? ምን ነው ኮሎኔል፣ ሰላም ነን አላልክም ነበር እንዴ? ምንድነው ሽሹ? ናስቲ ናጨው ና ቶሎ በል አንተ መጋኛ ምንድነው ብቻ ምን ለፈልፈው እንዴ? አባዬ ስራ ጀመርኩ እኮ። የምን ስራ? ሰዎችን ማነቃቃት ሞቲቬት ማድረግ ምናምን። አንተ ነቅታውን ሰው ልታነቃ። እስቲ እኛን አንቃ። እኔና አስቼ እንደብሮናል። አንቃን አስቼ። እስቲ ሞክሮ እስቲ። አንቃን። ይቻላል ወይ? እንግዲህ እናንተ አሁን ግፋቢል 50-60 ዓመት ያለፋችሁ ሽማግሌዎች ናችሁ። ነገር ግን አርጅተናል፣ አቅማችን ደክሟል ብላችሁ ማትሰሩ ከሆነ ለመለወጥ ማጥሩ ከሆነ እንዲሁ እያከካችሁ ነው የምትኖሩት። ተረተኛል አይደል? አሁን ስለመሸ ስማቸውን ማጠራቸው ብዙ ባለ ሀብቶች አሉ። ሀሜት ይሆንብኛል። እነሱ ከእናንተ እድሜ ተነስተው አሁን ትልቅ ደረጃ ደርሰዋል። ስለዚህ ማመን ነው፣ እለወጣለሁ ብሎ ማመን። ለምሳሌ አስቻውን ትልቅ የምታስተዳድረው ድርጅት አለ። የት አለ? ተረጋጋ አስቼ፣ እመን ነው። ገና ነው። አትቸኩል አስቼ፣ ይኖርሃል። እመን መጀመሪያ። አባዬም 6-7 ሚሊዮን ብር አካውንት ውስጥ አለ። መጀመሪያ ማመን ነው የሚቀድመው። እሺ አምነናል። አንተ ግን አንድ ነገር ብቻ እመንልን። አሁን ከደቂቃ በኋላ ሲወል ትገባለህ። እመን። ሰላማችንን አጣን እኮ። በደንብ አድርገህ ነው ያጋደምክልኝ። አጋድሜዋለሁ ኮሎኔል። ለክፉም ለደጉም ማዘብዘፊያ ላምጣ እንዴ? ኧረ ማዘብዘፊያ አያስፈልግም። አሁን ነፍሱ ትወጣለች እንዴ? ቅያሪ ፓንት ሳይኖረው ስለ ሚሊዮን ብር ያወራል እንዴ? ተቃጠልን እንጂ አንሳው እንጂ ስልኩን። ኧረ አባዬ የማልፈልገው ስልክ ነው። ቶ ወይ ድምፁን ቀንስልና። ምንድነው እየረበሽከን እኮ ነው። አምጣው። እንደው ምን ያነሳዋለሁ? አምጣው። ኧረ አባዬ ቆይ ያነሳዋለሁ። ሄሎ፣ አንተ ምንድነው አላቃትም አልኳ እንዴ? ምንድነው አስር የምጨቀጭቀኝ?
እንዴ እባክህ ዝም በል። ምንድነው 10 እህት የምትለው እንዴ? እህት እስቲ ስልኩን ስፒከር ላይ አድርገው። ኧረ አባዬ ለወድ ላይ አድርግ ደግሞ እንትን ይላል። እየሰማኸኝ ነው አይደል? ምን ያለ እንኳን ቢያንስ የእርግዝና መከላከያ ብትጠቀሙ። ወይኔ አንተ ልክስክስ ገና ማታሰማኝ ጉድ የለም እኮ። ስልኩን አምጣው። ኧረ አባዬ ውሸቱን ነው እንዳሰማ። አምጣ እባክህ። ሄሌን ወንድም ልጅቷ አርግዛ ነው እንዴ? እንዴ ሊያው መንታ ነው ያረገዘችው። ጭራሽ መንታ? ከሱ ጋር ሶስት ጨቅላ ህጻናት ማለት ነው። እንግዲህ እናሳድጋለና ምን አማራጭ አለን? አንጥል ሜዳ ላይ። አንቺ ደግሞ ምንድነው የምትዩ? ገና ይሳድግ ሌላ ህጻናት መጥቶ ቤቱን ዴኬል ታረጊው ነው እንዴ? እንዴ እርግጠኛ ነህ ግን ነው ወንድም ልጁ ራሱ ነው? ራሱ ነው። ይሄ በስተርጅና የቀለለ ሰውዬ። በስተርጅና ጭራሽ ሹገር ነኝ ብሎ ነው የተዋወቃት። አረ አላረጀውም ሊል ነው። ይሄ ኮሎኔል ስልክ አይደል እንዴ? ኮሎኔል? አይ ተሳስተሃል ነው ወንድም። እና ሁላችሁም ገዛችሁት ማለት ነው ልብሱን? አሃ እኔ ብቻ ነኝ የቀረሁት ማለት ነው ከጀሞ። አይ ተይው በቃ ምርጥዬ ተይው። ላይፍ አንዳንዴ እንዲህ ናት። አይሽ ላንቺ አባትሽ ነው የገዛልሽ? አይ የሚገርም አባት እኮ ነው ያለሽ በእውነት ልክ እንደኔ አባት ነው። በቃ ምንም ማድረግ አይቻልም። እናንተ ሄዳችሁ ፈታ ብሉ። በቃ እኔ ትንሽ አቅም ማለት አሁን ላይ ያለ አቅሜ ትንሽ አንሷልና በቃ ሂዱ እናንተ። አረ ኖርማል ነው ብራዘር በቃ ሂዱ። ሄሎ አስቺ፣ እሺ አታስፈራራኝ አንተ ቡዳ። እንዴ ከሌለኝስ ቆይ ከየት ላምጣልህ? ቢኖረኝና አፍንጫ ላይ ብለጥፍልህ ደስ ባለኝ። መቼም ላንተ አልነግረም ስለ ኑሮ በአስማት ቤተሰብ እያስተዳደርን። እንዴ ለምን ከቤት ማልወጣ ይመስላል? ከግራ ከቀኝ ተበድሬ ማጅራቴን ቢሉኝ ስወጣ በቃ የለኝም ተፋታኝ። እንዴ አንተ አይገባህም እንዴ? ኧረ ነቄ በል በእናትህ እኮ ከየት አባ አምጥተው ነው ሻንጣን ተለቃቃሚ? እንዴ ነገርኩህ እኮ አባዬ አግኝቼው ነው። እርግጠኛ ነህ አግኝተው ነው? በእውነት አግኝቼው ነው። እንደዛ ከሆነማ ከበርን በለኛ። ከበርን። ኧረ እባካችሁ እናንተ ሰዎች ይሄን ነገር ለባለቤቱ መልሱ ዳ እንዳታመጡ። መልሱ እዝጌር ይሄ ላይፍ በቃችሁ ብሎ የሰጠነው ስጦታ አሳልፎ መስጠት ለድህነት እድሜ ልክ ኮንትራት እንደመፈረም እኮ ነው። መልሱ ትላለች። እኔ አባዬ ሌላ ምንም አልፈልግም። አንድ ቪትስ ግዛልኝና ራይድና ልስራ። ኧረ ፈልግ በእናትህ ሌላ ነገር ፈልግ። በዚህ ቪትስ ገዝቼ እኔ ባዶ ይልቅርልህ። አንድ ጎልማሳ ፈረስ ተገዝቶልህ እዛ እኮ እየፈጨ ትራንስፖርት ትሰራለህ። በቃ እንዴ አንተ እንደውም ለሱ ነው የምትሆነው። አባዬ ምን ነው ደበረ? ኧረ ደህና ነገር አስቡ በእናታችሁ። እሺ አንቺ አንድ ሀሳብ ቢዝነስ ሀሳብ። እሺ እኔ እድሉ ስለተሰጠኝ አመሰግናለሁ። እንግዲህ ለኔ የሆነች አነስ ያለች ሽሮ ቤት ነገር ከፍታችሁልኝ ብሰራ ባይ ነኝ እኔ እንደ ሀሳብ። እኔ እኮ እዚህ ቤት ሰዎች ግርም ነው የምትሉኝ። አሁን ከደቂቃ በፊት እኮ ደሃ ነበራችሁ። ዱብዳ ሲመጣ ሽሮ መኪና ምናምን። አንድ የተማረ ሰው ይጥፋ እዚህ ቤት ከኔ ውጪ። ለምን ከብት አናረባ? አንተ እንደሆነ አናተ ላይ ትምህርት ቢገነባ አይገባህም ማለት ነው። በቃ ከብት ይላል እንዴ? አንተ ራሱ አንድ ከብት ነህ። አንተ ማረባውን ሰው ደግሞ ሌላ ከብት ላምጣ? ወይኔ እዚህ ቤት ወይኔ። ሰላም ኮሎኔል እንዴት አመሻችሁ? ክትክታው መጣ ወዳይ ሲያረጅ ጓሮ ነው። ምን ነው ጠፋ? ምን ነው ማን ያረጀው? አንተ ነህ እንጂ ያረጀው። እኛማ ወደ ወጣትነት ልንመለስ እኮ ነው። እኔ ምልክ ክትክታው ሲገባ ተፈትሿል እንዴ እዚህ ቤት? ፍተሻ? ምን ነው ቤቱን ኤምባሲ ያደረከው እንዴ? እና ከዛም በላይ ነው እንጂ ከዚህ በኋላ ስመጣ መታወቂያ አሳይተህ ተፈትሸ ነው የምገባው። እንዴ እሱም ወሳ እናንተ ቤት ነው እንዲያስቀምጥ ሄድኩት ኮሎኔል። እኔማ ሌባ ሰረቀኝ ብዬ እኮ አግሪያ ስልኝ ስር ነበረ። በቃ ካንተ በላይ አራዳ ያለ አይመስልም። ክትክታው ስጡኝ ትንሽ አካፍሉኝ ነው የሚባለው። ሙሉ ልትወስድ? የምን አካፍሉኝ ነው? የምን ስጡኝ ነው እንዴ? አረ ወታደር ቤት ወረቀቶቼን ያስቀመጥኩበት ቦርሳ ነው። ክፈትና ይኸው ከፈለክ። ጭራሽ ትስቃለህ? ምን እኮ ያለ ነገር ነው። እንኳን እኔ ስንት ባለ ሀብቶችም እኮ ከስረዋል። እውነት ነው አባዬ፣ እውነት ነው። በጣም እውነት ነው።